አባቶች ስላሴ ነው የሚባለው። በተለያዩ ገዳማት ነው ያደኩት። የተለያየ ቋንቋ የተለያየም የጥንት ቋንቋዎች የተማርኩት በገዳም የሚሰጠው በተለይ ለተወሰኑ ሰዎች የተለየ ትምህርት አለ እና በሚስጥር ሰውየው ይጠናና ገና በህፃንነቱ የተለያየ ትምህርት ይሰጠዋል እና የኢትዮጵያንም ታሪክ ከመጀመሪያው እስከ መጨረሻው ድረስ ይሰጠዋል። የተለያዩ ቋንቋዎችን ይሰጡታል። በዚያ መሰረት ነው እንግዲህ ከዚያ አድጌ ያው በእግዚአብሔር ፈቃድ ከነበርኩበት ገዳም ዋልድባ ከሚባለው ገዳም ወደ አዲስ አበባ መጣ። ቀደም ሲል በህፃንነት ያ በተለያየ ትምህርት ቤት አለ ማለት ነው። በተለያየ ክፍለ ሀገር በሰሜኑ ክፍለ ሀገራት በሙሉ በተለያየ ክፍለ ሀገራት እየተዘዋወርን ነው ትምህርታችን እንደሌላው እንደ እስካሁን እንደነበረው ስርዓት የምንማረው። ከዚያ ወዲያ ገዳም ገብቼ በገዳሙ ብዙ ዘመን ከቆየሁ በኋላ የእግዚአብሔር ፈቃዱ ሆኖ ወደ አዲስ አበባ በ56 ዓመተ ምህረት አዲስ አበባ መጣ። እንደገና በ56 መጨረሻ ወደ ሐረር ተላክ ለትምህርት። እዚያም አስተማሪ ነበርኩኝ በየቦታው እየተዘዋወርኩ ማለት ነው። ራሴም እየተማርኩኝ በዚያ ነው የጨረስኩት ሁለተኛ ደረጃ ትምህርት ቤት። ከዚያ በኋላ ወደ አውሮፓ ተላኩኝ። አውሮፓ መጀመሪያ የተላኩት ወደ ግሪክ ነበረ። ግሪክ 6 ወር ከተቀመጥኩ በኋላ ሌላ ትምህርት እንዳጠና የታዘዘኝ ከዚህ ስለነበር የታዘዝኩት ትምህርት እንደገና 6 ወር ፈጀብኝ። 1 አመት ጨረስኩ ማለት ነው በግሪክ። ከዚያ በኋላ በዛ ግሪክ ሀገር የነበረው ፕሬዚዳንት ከዚህ የተላኩበት ቶሎ እንድመለስ ነበር። ከ6 ወር ቆይቼ እንድመለስ ነበር። እስከ 1 አመት የሚያቆየኝ የግሪክ የቆጵሮሱ ፕሬዚዳንት አቡነ መቃሪዎስ የሚባሉት ናቸው። ይህንን ሁኔታ በመረዳት አይሆንም አንተ በቀላሉ መሄድ የለብህምና መቀጠል አለብህ ስላሉኝ ግዴታ መቀጠል ስላለ ከዚህ ካለው ባለስልጣን ተነጋግረው 1 አመት ከቆየሁ በኋላ አሁንም በ1 አመት መሄድ ስለሌለብኝ እንደገና ወደ ሀገር መመለስ ስለሌለብኝ በእሳቸው ፈቃድ አቴን ዩኒቨርሲቲ ገብቼ በዚያ ትምህርት እንድቀጥል ተደረገ። በአቴን ዩኒቨርሲቲ ያጠናሁት ለኢትዮጵያዊ በውጭ ሀገር ቴዎሎጂ ትምህርት አለኝ ማለት እንደ ውርደት እንደ ቀላል ነገር ነው የሚቆጠረው። ምክንያቱም በቴዎሎጂ በኩል እኛ የደረስንበትን ገና አልደረሱበትም። እነሱ ገና ጨርሶ አልታሰበም። አብዛኛውም ከኛ ቋንቋ እየተተረጎመ በተለያየ ቋንቋ እየሆነ ነው እንትን የሚሉት እና በቴዎሎጂ ማስትሬት እንደገና በፍልስፍናም በኩል ጨርሶ ገና በሐሳባቸውም የሌለ ፍልስፍና ነው ያለኛ ገና ጨርሶ በእነሱ ሐሳብ ያልታሰበ ገና ያላዩትን በአይሙራቸውም የሌለ ነገር ነው ያለው። በፍልስፍናም ማስትሬት ነው ያለኝ። እንደገና እዛው ዩኒቨርሲቲ በፖለቲካል ሳይንስ ዲግሪ ያለኝ። እንደገና ከዚያ በኋላ ለሪሰርች ለጥናት ለምርምር ወደ ጣሊያን ሄጄ 3 አመት ከ7 ወር ጣሊያን ሀገር ሪሰርች ጥናት የተለያዩ መጽሐፍቶችን ወደ 7000 የሚሆኑ ቢብሊዮግራፊ ወይም ማስረጃዎችን ሰበሰብኩኝ። ከዚያ በኋላ እዚያም በሂስትሪ ኦፍ አርት ዲፕሎማ አለኝ። በዶክትሬትም በኢኮኖግራፊ ስለ ስዕል አሳሳል እንዴት እንደመጣ ሰጥቼ እስካሁን መልስ አላገኘም። በምህጻረ ቃል እንደዚህ ሲሆን እንደገና በእግዚአብሔር ፈቃድ ወደ እናት ሀገሬ በ72 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ነው የመጣሁኝ። ከዚያ ሰዓት ጀምሮ እንደገና በ73 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ይህንን ቤተ መጻሕፍት ማሰባሰብ ጀመርኩኝ። አሁን እንግዲህ ተነስቼ ማስረዳት እንድችል ነው እንግዲህ እንትን ይሆንላል። ነገር ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል በእኔ ስላለ እንዲሰበሰቡ በቁ እነኚህ መጻሕፍቶች ከነኚህ መጻሕፍት በስተቀር እነኚህም ታዋቸው የተጠረዙ በሙሉ 10,000 ከምናምን ናቸው። 10,000 ከምናምኑ በሙሉ ከዚህ ያሉ ከምናምን ማለት ከተወሰነ ቁጥር ማለት ነው። ምናምን ባሉ ሳይሆን
በጣም ላለማጋነን ፈልጌ ነው እና 10,000 ከምናምኑ የተገዙት መርካቶ ነው። የመርካቶ ጉራጌዎች በሃይማኖት እንኳን አንገናኝም። እኔ ካላየሁት ለባይድ አይሸጡም። ለባይድ 300 ብር የሚሉት ለኔ በ150 በ200 ብር የሚጠቅመኝ ከሆነ ወዲያውኑ ያለ ምንም ቅድመ ሁኔታ ያለ ምንም ፍርማ ይዤው እመጣለሁ። የማይሆነኝ ከሆነ ደግሞ ሽጡት እላቸዋለሁ። ለምሳሌ ያልተከፈለባቸው መጻሕፍቶች እነኚህ ናቸው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 ይሄንንም አልቆጥረውም። ግማሽ ስለ እስራኤል ግማሽ ስለ ኢትዮጵያ ስለሆነ ነው። ይሄንንም አልቆጥረውም። ግማሽ ስለ አፍሪካ ግማሽ ስለ ኢትዮጵያ ስለሆነ ነው። የምቆጥራቸው መጻሕፍቶች በሙሉ ስለ ኢትዮጵያ የሚናገር ነው። 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 እነኚህ ገና ያልተከፈለባቸው ናቸው። በየወሩ ከደሞዜ እየተቀነሰ የሚከፈሉ ናቸው ማለት ነው እና የ4 ዓመት ናቸው። ገና ሳገኝ እግዚአብሔር ስላስገደዳቸው ልጆቹ ድሆች ናቸው። ያውም በእስልምና ሃይማኖት ተከታዮች ናቸው አብዛኞቹ። አባታችን ሲያገኙ ይከፍሉናል ነው ሲያገኙ ይሰጡናል ስለሚሉ እኔም በጣም እጄም ስለሚያጥረኝ ብዙ ዶክሜንትም ያመለጠኝ መሆኑን በዚህ አጋጣሚ ለመግለጽ ፈልጋለሁ። የምታዩቸው ሁለቱም ሁለት ናቸው። ወደ 49 ሳጥን ወደ 49 ሳጥን ከተለያየ ግለሰብ ይታለ። ይሄንንም ለማስተረፍ ለምሳሌ ወደ 29 አምባሳደሮች አይተውታል። መጽሐፍቱ በሙሉ ከዚህ የሌሉበት ምክንያት ስለ ሁለት ምክንያት ነው። አንደኛው ምክንያት ወደ 29 አምባሳደሮች ስላዩት በጣም እየጎመጁ ስለሚሄዱ እንዳያሰርቁብኝ ነው። ይሄንንም መዝጊያ አንዱን ሰራተኛ ከዚህ ገዝተው ስላሰበሩብኝ ነው የታሸገው። በጣም የሚያሳዝን ነው ግን በጣም የሚያሳዝን ነው እና በዚህ በጓዳም የገባንበት ምክንያት ይሄ ነው። እንዳያሰርቁብኝ እንዳይጠፋ ስለሆነ ነው። ሁለተኛው ምክንያት ባሽ ካሜራ በመንግስት አዞ ተቀጥቷል በሙሉ። ነገር ግን እስካሁን መጥቶ ያየ ኢትዮጵያዊ ግን ምን ያስፈልገዋል በዚህ ሰውዬ ምን መጠቀም እንችላለን ያለኝ ሰው የለም። እነኚህ መጻሕፍቶች በትንተናቸው የወጣ ነው። እኔ ነኝ ያስተረዝኳቸው። ያመጣኋቸውም ከሮም ነው። ሮም የጥንት ሮማውያን በጥንቱ የግሪክኛ ቋንቋ ስለ ኢትዮጵያ የጻፏቸው ናቸው። የአሁኖቹ ሮማውያን እንኳንስ በባዕድ ቋንቋ ስለ ባዕድ ሀገር ታሪክ ሊጽፉ ቀርቶ በራሳቸው ቋንቋ ስለ ራሳቸው መጻፍ ያዳግታቸዋል ማለት ነው። እንደኛ ያዳግታቸዋል እንደኛ መጻፍ። ለምሳሌ አሁን ይሄ መጽሐፍ ያስተረዝኩት እኔ ነኝ። ተስፋ ስላሴ ሞገስ ይላል በምህጻረ ቃል ላይ እኔ ኢትዮጵያ በሙሉ ተስፋ ስላሴ ሞገስ ኢትዮጵያ ነው የሚለው። የሀገሪቷ ስም ታስታውስ ይኖራል። ከ3000 ከክርስቶስ ልደት በፊት ከዋናው ጽሑፍ ነው ወደ ሞኖታይፕ የተለወጠ ነው። ከእጅ ጽሑፉ ማለት ነው። ከፍተኛ ምስጢር ያለው ነው። ገና ይተረጎማል። ቋንቋው ለጀርመናውያን ነው። ጀርመኖች በጣም ነው የሚችሉት ቋንቋው። እኔም በመጠኑ እንደ ጀርመኖችም ባይሆን በጣም እችላለሁ። ራሴን ማጋነን እንዳይሆንብኝ ብዬ ነው እና ገና ዶክሜንት ነው ማለት ነው። ውጭ ሀገር እነኚህ እርዳታ ጠይቄ ነው የገዛኋቸው። 10,900 ዶክሜንት አለኝ ስለ ኢትዮጵያ ማለት ነው። ገና በአደራ ስም ነው። 10,900 ዶክሜንት ማለት ብዙ ነው እና በእንዲህ አይነት ይሄ ለምሳሌ አይገናኙም በሙሉ። ሁለት መጽሐፍ መግዛት አልችልም ከአንዳንድ መጽሐፍ በስተቀር አቅሜ ስለማይፈቅድ ነው እና በሙሉ እነኚህ የተገዙት። ሌሎቹ ግን በሙሉ መርካቶ ናቸው። ስለ ኢትዮጵያ የማይናገረው መጽሐፍ እኔ እጅ አይኖርም። የማይናገረው መጽሐፍ ለምሳሌ ሰው ነኝና እኔ ባልፍ ከዚህ ዓለም በሞት ማለት ነው ከፍተኛ ጉዳት ነው ለዓለም። ምን አይነት ጉረኛ መነኩሴ ነው ሳይንቲስት አይደለ እንዴት ይሰይያል ለዓለም ጉዳት ነው ይላል ትሉ ይሆናል። ከፍተኛ ምስጢር ያለው እኔ እጅ ነው። ያሳደገኝ ሰውዬ ነፍሱን አይማረም። ይቅርታ ከፍተኛ ኃላፊነት ስለሰጠኝ ማለት ነው። የሚረከብ ሰው በሌለበት ሰዓት ሲሆን አለማወቅ ጽድቅ ነው ነው የኔ አርዕስት። ማወቅ ኩነኔ ሲሆን አለማወቅ ጽድቅ ነው በሚለው ርዕስ ተዘርዝሯል።
እንደገና ማወቅ የመኖር እንቅፋት ነው በሚል ርዕስ ደግሞ ተገልጿል። ማወቅ የመኖር እንቅፋት ነው። አሁን በተለይም በሶስተኛው ዓለም ማለት ነው። በተለይም በሶስተኛው ዓለም ለምሳሌ የግብጽ ሐውልቶች 700 ሐውልት ከነ ቤተ መንግስቱ አንድ ትልቅ ከተማ ነው ማለት ነው። ከግብጽ በፊት ነው ማለት ነው። ግብጽ የሚገኘው ሁሉ ሁለተኛ ነው። 700 ሐውልት ያለው ኢትዮጵያ ውስጥ ነው ከነ ቤተ መንግስቱ። ያ ተቀብሯል፣ አስቀብረውታል ኢትዮጵያውያን። እንደገና የአክሱም ሐውልት 400 ሐውልት ያለው ከሌላ ቦታ ነው ጅጉ ማለት ነው። 400 ሐውልት ከነ ቤተ መንግስቱ አንድ ከተማ ነው ማለት ነው። እንደገና 200 ሐውልት ያለው ከሌላ ቦታ ነው የአክሱም። ያም አንድ ትልቅ ከተማ ነው ማለት ነው። አክሱም የምንለው የመጨረሻው ሶስተኛው ነው ማለት ነው። አክሱም የመጨረሻው ሶስተኛው ነው የአክሱም ለምሳሌ። እንደገና የላሊበላ ህንጻ ዋናው ወደ ክርስቲያንነት ከመለወጡ በፊት ያለው ዋናው ከሌላ ቦታ ነው። ያ ሁሉ ኢትዮጵያውያን አስቀብረውታል። ለምሳሌ በ1900 ከክርስቶስ ልደት በፊት አሃመነስ የተባለ ኢትዮጵያዊ 16 ፕላኔቶች ከነስሙ ነው አሃመነስ የተባለ ኢትዮጵያዊ 16 ፕላኔቶች መኖራቸው የተናገረ እሱ ነው። 16 እኔም ስማር እናንተም ስትማሩ 9 ፕላኔቶች ነበሩ። አሁን 12 ፕላኔቶች ደርሰዋል። በእያንዳንዱ ፕላኔት በስንት ምህዋር እንደሚዞርና ስንት ዘመን እንደሚፈጅበት ሁሉ ጽፏል ሰውየው። እያንዳንዱ ፕላኔት በስንት ምህዋር እንደሚዞርና ስንት ጊዜ እንደሚፈጅበት ጽፏል። አሃመነስ የተባለ ኢትዮጵያዊ በ1900 ከክርስቶስ ልደት በፊት ማለት ነው። እና በእያንዳንዱ ፕላኔት ምን አይነት ፍጥረታት እንደሚኖሩ ምን አይነት ፍጥረታት አሉ የጻፈ እሱ ነው። በእነኛ ፍጥረታት አማካይነት የሚስቡበት ቃላት አላቸው። በእነኛ ፍጥረታት አማካይነት ነው ያ ሁሉ ህንጻ የተሰራው እንጂ በሰው እጅ አይደለም የተሰራው። ለምሳሌ ግብፃውያን ማለት ሀገሩ ምስር ነው የሚባለው። ምስር ሳይሆን ምስር። እቺ በዓለም ተወዳጅ የሆነችው እህል ምስር ለመጀመሪያ ጊዜ ኢትዮጵያውያን ያበቀሉበት ሀገር ነው። ሀገሩ ለመጀመሪያ ጊዜ ኢትዮጵያውያን ያበቀሉበት ሀገር ነው። ለምሳሌ እኛ ኢትዮጵያውያን አፍሪካውያን አይደለንም። አፍሪካ ተብሎ የተሰየመው ሀገሩ አሁን በቅርብ ጊዜ ነው። ለምን? በቅርጽም በይዘትም በቆዳም አፍሪካውያንን አንመስልም። አረቦችም አይደለንም። በቅርጽም በይዘትም በቆዳም አንመስልም። የመካከለኛው ምስራቅ የሩቅ ምስራቅ ሰዎችም አይደለንም። በይዘትም በቅርጽም በቆዳም ጨርሶ አንመስልም። ነጮችም አይደለንም። በይዘትም በቅርጽም በቆዳም አንመስልም። ታዲያ ምንድነው የተባለ እንደሆነ የተለየ ቆዳ የተለየ ቅርጽ ያላቸው በእያንዳንዱ ቤተሰብ 3 አይነት ቀለም የሚገኝባቸው የሰው ዘር ምንጮች አበባ መልኮች የምንባለው እኛው ነን። አበባ መልኮች የምንባለው እኛው ኢትዮጵያውያን ነን። ለምሳሌ ነገድ የሚባልም በኢትዮጵያ ውስጥ የለም። ብሔረሰብ የሚባልም የለም። የብሔረሰቦች ኢንስቲትዩት ሲቋቋም 78 ገጽ ተቃውሞ ጽፌያለሁ። 78 ገጽ ብሔረሰብ የሌለ ብሔረሰብ ነው። ብሔረሰብ በቋንቋ ነው እንጂ የምንለያየው ከጊዜ ብዛት ብሔረሰብ የለም። ለምሳሌ ከትግራይ እንጀምር። የኢትዮጵያዊ መለያው 3 አይነት መልክ ነው ብሎም 4ኛ አለ። ሙሉ ቀይ አለ። አሁን